ሰላም ጤና ይስጥልኝ። ይህንን ቪዲዮ እየተከታተላችሁ ያላችሁ በሙሉ የከበረ ሰላምታዬን ውሰዱልኝ። ዛሬ ላነሳላችሁ የፈለኩት ወይም ደግሞ እንድናወራበት የፈለኩት ነገር ከኤአይ ቱሎች ጋር በተያያዘ እና ተማሪዎች እንዴት ከእነዚህ የኤአይ ቱሎች ጋር አብረው መሄድ ይችላሉ። ማለትም ኤአዩ በትክክል ሊሰጠው የሚችለውን ጥቅም እያገኙ እንዴት ሊቀጥሉ ይችላሉ ወይም ደግሞ የመማር ማስተማር ሂደቱ ላይ ተማሪዎችም አስተማሪዎችም እንዴት የኤአይ ቱሉን በትክክል ሊጠቀሙበት ይችላሉ የሚለው ላይ በደንብ እንድናወራበት ስለፈለኩኝ ነው ይህንን ቪዲዮ መስራት የፈለኩት። ጉዳዩ ምንድን ነው? ያው አሁን በስፋት እንደሚነገረው ብዙ ሰውም የሆነ ያህል እውቀቱ እንዳለው አውቃለሁኝ። ግን የኤአይ ቱሎችን በትክክል መጠቀም በሚገባን ልክና መጠቀም በሚገባን አግባብ እየተጠቀምናቸው ነው ብዬ አላስብም። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ የኤአይ ቱሎችን በተለይ ደግሞ ቴክስት ጀነሬት የሚያደርጉ የኤአይ ቱሎችን በትክክል እያነጋገርናቸው አይደለም። የምንፈልገውን እውቀት እንዲሰጡን የምንፈልገውን አይነት ይዘት በምንፈልገው መንገድ እንዲገልጹልን በትክክል ማነጋገር ችለናል ብዬ አላስብም ብዙዎቻችን እና እሱንም ዲስከስ እንድናደርግበት ስለፈለኩ ነው። ከኤአይ ቱሎች ጋር እና ከተማሪዎች ጋር በተያያዘ ብዙ ሰው አንዳንድ ስጋቶችን ያነሳል። እሱ ምንድን ነው? ተማሪዎች ብዙ ጊዜ እነዚህን የኤአይ ቱሎችን የሚጠቀሙባቸው አሳይመንቶችን ለመስራት ብቻ ነው። ይህ ማለት ኤክሰርሳይሶችን የሚሰሩ አሳይመንቶችን የሚሰሩ ኤኒ ታስክ ከአስተማሪ ሲሰጣቸው ለኤአይ ቱሎች ይሰጣሉ። እነዛ ኤአይ ቱሎች መልሱን ይሰጧቸዋል። ያንን ኮፒ አድርገው ለአስተማሪዎቻቸው ወይም ደግሞ ለጠየቃቸው አካል ሲሰጡና የሚፈልጉትን ነገር ያገኛሉ። ስለዚህ አሁን ልጆቹ ወይም ተማሪዎቹ ከማሰብ ጎዳና ወጥተው የሚያስብላቸው የኤአይ ቱሉ ይሆናል። ስለዚህ ይህ ደግሞ በትልቁ ነው የሚያከስረን የሚል ሀሳብ የሚያነሱ ሰዎች አሉ። እና ሰምሃው ልክ ነው። አጠቃቀማችን ካልተስተካከለ ወይም ደግሞ ለኤአይ ቱሎች ያለን አተያይና ከእነሱ ጋር እንዴት ጎን ለጎን መሄድ እንዳለብን እና የተለያዩ ከበድ ያሉ ቶፒኮችን ሰብጀክት ማተሮችን በትክክል መረዳት እንዲያስችሉን አድርገን ብቻ መጠቀም ካልቻለን ዝም ብሎ ኮፒ እና ፔስት እያደረጉ መሄድ ብቻ ከሆነ እውነትም በትልቁ ያከስራል። ሰውን ከማሰብ ጎዳና ያወጣዋል። ስለዚህ ይህንን ሊያስቀር በሚችል መልኩ ብቻ ሳይሆን ኤአዩን በትክክል በመጠቀም አሁን ከዚህ በፊት ከነበረው የመማር እና የማስተማር ሂደት ወጣ ባለ ትልቅ መረዳትን በሚጨምር መልኩ የኤአይ ቱሎችን እንዴት መጠቀም እንዳለብን ዲስከስ እንድናደርግ ነው የፈለኩት። በመጀመሪያ ደረጃ የኤአይ ቱሎች ብዙ አሉ። አሁን ግን በስፋት እየተጠቀምን ያለው ቻትጂፒቲ የሚባለው ነው። ምናልባት ተማሪዎች ስማርት ስልክ ብቻ የምትጠቀሙ ከማለቴ ከሃይ ስኩል አካባቢ ያላችሁ ተማሪዎች ምናልባት ስማርት ስልክ ብቻ ነው ሊኖራችሁ የሚችለው ብዙዎቻችሁ ማለቴ ነው። ስለዚህ ፕላይ ስቶር ላይ ገብታችሁ ቻት ጂፒቲ ብላችሁ ሰርች ብታደርጉ ይመጣላችኋል። ከዛ አካውንት ክሬት ታደርጋላችሁ። አካውንቱን ክሬት ካደረጋችሁ በኋላ በዛ ሎጊን እያደረጋችሁ የምትፈልጉትን ነገር መጠየቅም ማነጋገርም ትችላላችሁ። እዛው ጉግል ላይ ገብታችሁም ሎጊን በማድረግ አፕሊኬሽን ሳታወርዱ ሎጊን በማድረግ መጠቀም ትችላላችሁ ማለት ነው። ይኸው ቻት ጂፒቲ ይላል እና እሱ ላይ ገብታችሁ ሎጊን ታደርጋላችሁ። ኦልሬዲ እኔ ስለከፈቱና ሎጊን ስላደረጉ ዳይሬክት ነው የሚገባው። አካውንቴ እዚህ ጋር ነው ያለው። ስለዚህ ሎጊንም ሎጋውትም ያደረጋችሁ መጠቀም ትችላላችሁ። የተለያየ አካውንት ሊኖራችሁ ይችላል። አንዳንድ ነገሮችን ለምሳሌ የሆነ ኢሜጅ ወይ ደግሞ ዶክመንት አፕሎድ ብታደርጉበት እንትን ስላለው ሪስትሪክሽን ስላለው ማለት አንድ ወይ ሁለት ነው በቀን አፕሎድ እንድታደርጉ የሚፈቅድላችሁ እና ብዙ አካውንቶችን መክፈት ትችላላችሁ። ስለዚህ ስዊች ያደርጋችሁ መጠቀም ትችላላችሁ። ፖፕላር የሆነው ይሄ ነው።
አሁን ቅርብ ጊዜ የመጣ ዲፕሲክ የሚባል አለ። በእርግጥ ማቹር ያደረገ እና ለብዙ ጊዜ የተጠቀምንበት ቻት ጂፒቲ ነው። ለጊዜው ዝም ብለን ቻት ጂፒቲ ላይ እንቆይ። ዋናው ዓላማዬ አጠቃቀሙ ስለሆነ የኤአይ ቱሎችን ምን አይነት ቱል ለምንድን እንጠቀማለን የሚለውን እሱም በሌላ ቪዲዮ እመጣበታለሁ። ስለዚህ እነዚህን የኤአይ ቱሎችን ከሌላው ጊዜ በተለየ ይጠቅማሉ፣ መጠቀም እንችላለን። በደንብ የሆነን ሰብጀክት ማተር በደንብ አንደርስታንድ እንድናደርገው ያደርጉናል ወይም ያግዙናል፣ ከአስተማሪዎቻችን የበለጠ ያግዙናል ብዬ ያሰብኩበት አንደኛው መንገድ ምንድን ነው? እኛ በፈለግነው መንገድ እንጠይቃቸዋለን። አንደኛው ነገር እሱ ነው። ሁለተኛው ደግሞ እያንዳንዱን ያልገባን ነገር እስከመጨረሻው ድረስ ብሬክ ዳውን እያደረግን መጠየቅ እንችላለን። ለምሳሌ አንድ ቴክስት ልጻፍ። ለምሳሌ ዋት ኢዝ ብላክ ሆል ብዬ ብጠይቅ የሆነ ስለ ብላክ ሆል የሚተነትን ቴክስት ጀነሬት ያደርግልኛል። ስለዚህ አሁን ይህንን ካነበብኩ በኋላ ያልገባኝ ነገር ቢኖር ለምሳሌ አሁን እዚህ ጋር ኢቨንት ሆራይዞን ይላል። ምንድን ነው ኢቨንት ሆራይዞን? ሲንጉላሪቲ ምንድን ነው? ስትሮንግ ግራቪቴሽናል ፑል ምንድን ነው? ስቴለር ብላክ ሆሎችን ደግሞ ይከፋፍላል። ስለዚህ አሁን እያንዳንዱን ደግሞ መልሰን ላይን ባይ ላይን አልገባኝም እያልን ደጋግመን እንጠይቃለን። ለምሳሌ መጽሐፍቶች ቢሆኑ ኑሮስ? መጽሐፍቶቹ ለምሳሌ ፊክስድ ናቸው። ይህ ማለት መጽሐፉን ታነባላችሁ፣ ካልገባችሁ አልገባችሁም። አስተማሪ የመጽሐፉን ደራሲ ልክ እንደዚህ ይሄ ማለት ምንድን ነው እያላችሁ ወርድ እየሰነጠቃችሁ መጠየቅ አትችሉም። ስለዚህ አሁን ከመጽሐፍና ከዚህ ጋር ሲነጻጸር ምንም የማይገናኝ ነው። ይሄኛው እስካልገባችሁ ጊዜ ድረስ መጠየቅ ትችላላችሁ፣ እያንዳንዱ ነገር እየሰነጠቃችሁ። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ እናንተን ሊገባችሁ በሚችል ደረጃ አጠያየቃችሁ እንትን ማለት አለባችሁ። ሎወር ማድረግ መቻል አለባችሁ። ለምሳሌ ይህን አሁን ጀነራሊ ነው ዋት ኢዝ ብላክ ሆል ብዬ ጠየቅ፣ እንዲህ ብዬ መጠየቅ እችላለሁ። ዋት ብላክ ሆል ኢዝ ቴል ሚ as if I am a 5 እንደ 5 ዓመት ህፃን ልጅ አድርገህ ብላክ ሆልን አስረዳኝ አልኩት። አሁን ይህ ጀነሬት ያደረገልኝ ቴክስት በቃ ልክ እንደ ህፃን ልጅ ወይም የ5 ዓመት ልጅ ሊረዳው በሚችል መልኩ ነው ጀነሬት ያደረገልኝ ማለት ነው። ስለዚህ በዚህ መንገድ በተለያየ አጠያየቅ መጠየቅ ትችላላችሁ ማለት ነው። ምክንያቱም በጠየቃችሁበት መንገድ ነው ምላሽ የሚሰጣቸው። እንደ 10 ዓመት፣ እንደ 20 ዓመት፣ እንደ ፊዚክስ ኤክስፐርት፣ እንደ አስትሮፊዚክስ እያላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ አጠያየቃችሁን በትክክል ማስተር ማድረግ ከቻላችሁ የምትፈልጉትን ሰብጀክት ማተር በምትፈልጉበት መንገድ በደንብ ግልጽ ያደርግላችኋል ማለት ነው። በእርግጥ ይሄ ፕሮምፕት ኢንጂነሪንግ ይባላል። አድቫንስድ የሆነ ነገር ነው። በእርግጥ ግን ቻት ጂፒቲዎችን የማነጋገር ችሎታ ወይም ደግሞ እውቀት ነው። ስለዚህ የኤአይ ቱሎችን በትክክል ማነጋገር ከቻላችሁ አሳይመንት ማሰራት ሳይሆን አሳይመንቱ ላይ የተጠየቃችሁትን ነገር ዲቴል እንዲያስረዳችሁ በዝርዝር ላይን ባይ ላይን ብሬክ እያደረገ እንዲያስረዳችሁ መጠየቅ ትችላላችሁ። ስለዚህ እውቀትን ታገኛላችሁ፣ አሳይመንታችሁንም በትክክል ትሰሩታላችሁ ማለት ነው። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ለተማሪዎች በደንብ ይጠቅማል ብዬ ያሰብኩት ቋንቋ ነው። አሁን ቋንቋ ብዙ ጊዜ ግቢ ውስጥ እያለን ብዙዎቻችን ለማዳበር እንፈልገው የነበረ የእንግሊዝኛ ቋንቋ ማለት ነው እንፈልገው የነበረ ግን ብዙዎቻችን ሳናሳካው የመጣን ነገር ነው። ይሄ ምንድን ነው? የእንግሊዝኛ ቋንቋ እኛ ሀገር ውስጥ የሆነ ኮሚኒቲ የለውም። እንግሊዝኛ የሚያወራ ኮሚኒቲ የለውም። እዛ ውስጥ ተቀላቅላችሁ አትለማመዱም። ቋንቋ ደግሞ በባህሪው ለሶሻል ግንኙነት ስለሆነ የተፈጠረው
የሆነ ሶሻል ግንኙነት እያደረጋችሁ ወይም ደግሞ ቋንቋው የሚናገር ኮሚኒቲ ውስጥ ገብታችሁ ካልሆነ በስተቀር እንዲሁ በማንበብ ቋንቋው ላይ ኤክስፐርት ልትሆኑ አትችሉም፣ ወይም ደግሞ በደንብ የሚያወራ ሰው ልትሆኑ አትችሉም። አሁን እነዚህ የኤአይ ቱሎች ግን በጣም ይህንን ችግር መፍታት ይችላሉ። ምንድነው? በቃ ጓደኛችሁ በእንግሊዝኛ የሚያወራ ጓደኛችሁ ይሆናል። ስልክ ላይም አለ አፕሊኬሽኑ ላይ፣ ይኸው ፒሲ ላይም አለ። እዚህ ጋር የምታዩትን ወደ ቮይስ ሞድ ትቀይራላችሁ። እችን አንሚዩት ታደርጋላችሁ፣ ከዛ ታወራላችሁ ማለት ነው። ሄሎ ጂቢቲ ጉድ አፍተርኑን። Good afternoon, Jediby. How's it going today? I'm good, and I'm making a short video for students on how to use you in order to improve their language proficiency. That sounds like a fantastic idea. A short video could be really helpful for students looking to improve their language skills. Are you focusing on any specific features or methods for using me, like practicing conversation, expanding vocabulary, or improving grammar? Let me know if you want any ideas or tips for your video. Yeah, in this video, just I'm telling students on how to use you as a ChatGPT in order to improve their conversational skill. That's great. To help students improve their conversational skills with me, you can highlight a few key ways to interact. 1. Daily conversations. Students can chat with me every day on any topic to practice speaking and get used to forming sentences. 2. Role play scenarios. They can ask me to pretend to be different people or characters, which helps with practicing different tones and styles of communication. ስለዚህ በዚህ መንገድ ማውራት ትችላላችሁ ማለት ነው። እንደገና ደግሞ ያወራችሁት ነገር ምን አይነት ስህተቶች እንደነበሩት፣ ምን አይነት የግራመር የቃላት አጠቃቀም ምናምን ስህተቶች እንደነበሩ ለማወቅ ቴክስቱን የተወራውን ቴክስት ጀነሬት ያደርጉታል። አሁን ያው እዚህ ጋር ሄሎ ጂፒቲ ጉድ አፍተርኑን ያልኩትን ጽፈውታል። በዚህ በኩል ደግሞ ምላሽ አለ፣ የቱሉ ምላሽ አለ። ከዛ እዚህ ጋር እኔ ይህን ያወራሁት ተጽፏል ማለት ነው። በዚህ ጋርም በተመሳሳይ ተጽፏል። ስለዚህ ተመልሳችሁ ሬው ሁሉ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ የኤአይ ቱሎችን በትክክል በመጠቀም እና በትክክል በማነጋገር ከሌላው ጊዜ በተለየ አንድ ሰብጀክት ማስተር ማድረግ ይቻላል። የቋንቋ ችሎታን ማሻሻል ይቻላል ማለት ነው።